ይሄን የመሰለ የወሎ ቀሚስ በ6000 ብር ብላችሁ ታምናላችሁ? አሁን ይሄንን የመሰለ ቀሚስ 7000 ብር ብላችሁ ታምናላችሁ? እግዚአብሔር 7000 ብር ነው። አዲስ አበባ ብንገዛበት 25% በሚባል ዋጋ በተመጣጣኝ ዋጋ ደብረ ብርሃን ይችላል። ብዙ ቲክቶከሮች የሚለብሷት ልብስ ነች። እናንተ እንደጠበቃችሁት ትልቅ ብር ወይም ውድ ነገር መስሏችሁ ሊሆን ይችላል። ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንደምን ናችሁ? አላችሁ? ዛሬ የምንገኘው ደብረ ብርሃን ልብስ ምን ያክል ምን አይነት ልብስ አለ፣ ዋጋውስ ምንድነው፣ እንዴት ነው የሚለው ላሳያችሁ ደብረ ብርሃን ነው ያለሁት። ይሄ የለበስኩት ልብስ ስንት ይመስላችኋል? ይሄ የለበስኩት ልብስ ዋጋው ስንት ብር ነው? 7000 ብር ነው ማለት ዋጋው 7000 ብር ነው። በአዲስ አበባ ነው የማውቀው 14000 ብር፣ 12000 ብር፣ 13000 ብር ነው። ያው ተቤክሪ አንፃር ነው እና በትዕዛዝ የምታሰሩ ሰዎች የምትፈልጉ ይሄን የመሰለ ስላልተቆረጠ ነው። እኔ በሰባት ነው። ሽፎን ደግሞ በምትፈልጉት አይነት ዲዛይን ሽፎን አለ፣ ከለር አለ። ሰርፕራይዝ በደብረ ብርሃን ዙሪያ ላሉ ዘመዶቻችሁ ሰርፕራይዝ ማድረግ ብትፈልጉ ልካቸውን ለክላት ልጅቷ ልካቸው ለመሰብቻችሁ ትችላለች ማለት ነው። ይሄን የመሰለ ቀሚስ እንግዲህ እኔ አሁን ልግዛው አልግዛው ብዬ ተራሴ ጋር እየተማከርን ነው። ከምክሬ በኋላ ልግዛው አልግዛው አላውቅም፣ ግን በጣም ቆንጆ ልብስ አለ ደብረ ብርሃን ላይ እና ደብረ ብርሃን ዙሪያ ላይ ያላችሁ ልጆች እንደምታውቁት የሌላ አይነት ሽፎን የለም። ዋጋቸው ደግሞ በጣም ተመጣጣኝ ነው። በነገራችን ላይ ዋጋቸው በጣም ተመጣጣኝ ስለሆነ እያዘዛችሁ አሰሩ። ያው መልበስሽ ሙቀት ስለሆነ እንትን ስላለኝ ነው። ያው እነኚህ ሽፎኖቹ ስንት ሽፎን እነኚህን የመሳሰሉ ሽፎኖች አዲስ አበባ ላይ 6000 5000 የምትገዟቸው ሽፎኖች ከነነጠላው 3500 ብር ደብረ ብርሃን ላይ ማግኘት ትችላላችሁ። ለወዳጅ ዘመዶቻችሁ ሰርፕራይዝ ማድረግ ብትፈልጉ እነኚህን ብላችሁ ሰርፕራይዝ ማድረግ ትችላላችሁ ማለት ነው። ያቸው የህፃን ልጆች ይዝናናሉ። እዚህ ጋር ይሄ ሽፎን በነገራችን ላይ የኔ ሽፎን ይመስላል። አዲስ አበባ ብንገዛበት 25% በሚባል ዋጋ በተመጣጣኝ ዋጋ ደብረ ብርሃን ማግኘት ትችላላችሁ። የወሎ ልብስ የምትፈልጉ እዚህ ጋር አለ። እንደምን የመሳሰሉ ጥበቦች አሉ። ሽፎን ብትፈልጉ እዚህ ጋር አለ። ሽፎን ሰውየውን ስምና አድራሻ ብትፈልጉ ደግሞ ታለሙ ጌታ ስልክ ቁጥር በ09 13 17 87 00 በሚለው ደውላችሁ ማግኘት ትችላላችሁ። እዚህ ጋር ደግሞ አክስቴ ራቁቷን የሆነችው እኔ ልብሷ ለብሸባት ነው። ሶሪ እና ለልጆቻችሁ ልብስ ደግሞ እነኚህን የመሳሰሉ ሽፎኖች አሉ። በነገራችን ላይ እነኚህ በጣም አዲስ የመጡ ኳሊቲ የሚባሉ ሽፎኖች ናቸው። ደብረ ብርሃን ላይ ግን በተመጣጣኝ ዋጋ ነው እየሸጡ ያሉት። ኑ ግዙ ደብረ ብርሃን። ይሄን የመሰለ ልብስ ማለት ነው በተመጣጣኝ ዋጋ። ደውሉ፣ እዘዙ፣ አላችሁበት ይመጣላችኋል። አሁን ደግሞ ይሄንን የመሰለ የወሎ ቀሚስ ለብሻለሁ። የወሎ ቀሚስ በምትፈልጉት ከለር እንደዚህ ጎመኔ በምትፈልጉት ከለርና ዲዛይን አለ። እዚህ ቤት ምንም ነገር የሌለ ነገር የለም። እናንተ የምትፈልጉት ዲዛይን እንኳን እዚህ ቤት ባይኖር የምትፈልጉትን ዲዛይን ፎቶ አንስታችሁ መላክ ብትችሉ እናንተ የምትፈልጉትን ዲዛይን መሰራት ይችላል ማለት ነው በፍላጎታችሁ። እና ይሄ ደግሞ ይሄንን ይመስላል። በጣም አምሮብኛል። እኔ እንግዲህ ልብስ ቤት መሄድ የምጠላው ያየሁትን ሁላ መግዛት ስለሚያምረኝ ስንት ይቀጣል እና በጣም ያማምራሉ እግዚአብሔር። ይሄን እቺ ደግሞ ለእንደኔ አጠር ሴት ኩሉ ለምን እዛ እንትን ስላልቆረኩት ነው ገና አልተቆረጠም። እና እንዴት አያምርብኝም። እንግዲህ የምትፈልጓቸው ልብሶች
ለምሳሌ አሁን ቀለል ያለች ለቤተክርስቲያን የምትሆን ቀሚስ አለች። እዚህ ጋር ደግሞ ያው ልብስ ስለበስ እኔ የምወደው ልብስ ይሄ ልብስ ነው። በጣም ጠንካራ ነው። እኔ የአቡጀጄ ምናምን የሚባለው ነገር አላውቅም፣ ግን ልብስነቱ ጠንካራ ብዙ ጊዜ የሚቆይ ልብስ አሁን አዲስ ፋሽን የሆነ ልብስ ይሄ ነውና ይሄ ልብስ እኔ በጣም ነው ወደድኩት። ሽፎኖች አሉ በምትፈልጓቸው ከለር እና ዲዛይን። የአበሻ ቀሚሶች ደግሞ አሉ። ደብረ ብርሃንን ዞር ዞር እያደረኩኝ ከስር ዋና አብኝ አሁን ይሄንን የመሰለ ቀሚስ 7000 ብር ብላችሁ ታምናላችሁ? እግዚአብሔር 7000 ብር ነው። እና እናንተ የሚጠበቅባችሁ ማዘዝ ብቻ ነው። ሰርራንቺ ተጀርባ ይሄን ይመስላል ጥበቡ። የጀርባው ቁማቱ ይሄን ይመስላል። ኋላውም ይሄው ቁጥጥ እንደዚህ ነው። እኔ እዚህ ጋር ያው አዲስ ስለሆነ ስላልተፈታ ነው እንደዚህ ማረገው፣ ግን እኔ ሁሉንም ነው የወደድኩት። ጎንደር ቀሚስ በ7000 ብር ታገኛላችሁ ማለት ነው። በጣም ያምራል። ፈትል ነው። የህፃናትም አለ የትልቅ ሰውም አለ። ማዘዝ ትችላላችሁ። ይቺ ማለት ሲምፕል ለማንኛውም ፕሮግራም ትሆናለች። ለሙስሊም ለክርስቲያን ጥበብ ወይም ጥልፍ እንትን መስቀል ምናምን ነገር ስለሌለው ለሙስሊም ለክርስቲያንም የምትሆን ለማንኛውም ፕሮግራም የምትሆን እንትና ነጠላዋ ደግሞ በጣም ትልቅና ቆንጆ ነጠላ ነው ያለው። ይሄ ማለት እጥቁን ነው። ብዘረጋው ደግሞ የሁላችሁም ያክለው ማለት ነው። በጣም ትልቅ ነጠላ አለው እና ለሙስሊምም ለክርስቲያንም ትሆናለች። ለማንኛውም ፕሮግራም በቀላሉ ማጠብም ትችላላችሁ። ይሄንን የመሰለ ሳተን 4 ሜትር የተሰፋ ተነነጠላው 5500 ብር ነው ማለት ነው። በጣም ትልቅ እንደምታዩት አርቡ ሳይዝ የተለያየ ከለርና እንትን አለው። እንደምታዩት 4 ሜትር ነው። በጣም ትልቅ ነው። በጣም ነው የሚያምረው። የተለያየ ከለሩ ላሳይ ባለዙም ከለር ይሄ አለ። ለምሳሌ እኔ የለበስኩት ይሄ ነው። ይሄን ከለር አለ በጣም። ይሄ ደግሞ እኔ ወድጄዋለሁ። ትንሽ ደመቅ ያለ ከለር ነው። እናም የዛሬው ይሄም አለ። ዋው! ይሄ ደግሞ በጣም ነው የሚያምረው። እኔ በጣም ወድጄዋለሁ። ይሄ ነው። ይሄም አይነት አለ። ብቻ ምን ከለሩን ጨርሼ ላሳያችሁ ታልኩ አልጨርስም። በጣም የተለያየ ከለር ነው ያለው። እናንተ የምትፈልጉትን ከለርና ዲዛይን መላክና መደወል ብቻ ነው የሚጠበቅባችሁ። አብራችሁ አሁን ደግሞ ይችን የመሰለች አበሻ ቀሚስ ለብሻለሁ። በነገራችን ላይ ይሄ አሁን ዘመናዊና ፋሽን ብዙ ቲክቶከሮች የሚለብሷት ልብስ ነች። እናንተ እንደጠበቃችሁት ትልቅ ብር ወይም ውድ ነገር መስሏችሁ ሊሆን ይችላል። ይሄ የሚሆነው በአዲስ አበባ ደብረ ብርሃን ላይ ግን ይሄን አሁን በ3500 ብር ብላችሁ ታምናላችሁ? እግዚአብሔርን ዋጋቸው በጣም በጣም አሪፍ ነው። ቶቹን ደግሞ ማየት ተፈለጋችሁ እነኚህን የመሳሰሉ እዚህ ጋር እነኚህን የመሳሰሉ እዚህ አሉ። እነኚህ እንደዚህ ደግሞ ልቅ የምትፈልጉ ሰዎች ካላችሁ የመሳሰሉ የልጆች ተፈለጋችሁ ደግሞ እነኚህን የመሳሰሉ ማግኘት ትችላላችሁ። እየተሰፉ ዋው ስታምር ቤሎ ነው የምትመስለው። እግዚአብሔርን ይቺ ቤሎ ነው የምትመስለው የአበሻ ቀሚስ ሆና እና ያው ይሄም ተመሳሳይ ነው የልጆች። ስምሽን ንገሪያቸው እስኪ። ሰብለ ስልክ ቁጥርሽን 0985 33 62 67 ድገም 0985 33 62 67 በነገርኳችሁ ቁጥር እየደወላችሁ
በተመጣጣኝ ዋጋ የምትፈልጉትን ከለርና ዲዛይን እናንተ በምትፈልጉት ዲዛይን እሷ በትዕዛዝ ማሰራት ትችላለች። ለምሳሌ ለቤተሰቦቻቸው ሰርፕራይዝ ማድረግ ቢፈልጉ መላክ ትችያለሽ? በቃ እናንተ አዲስ አበባም ሆኑ ደብረ ብርሃንም ሆኑ ከዛም ወጣ ያለ ቦታ ሆኑ ከኢትዮጵያ ውጭም ከሀገር ውጭም የሆናችሁ ሰዎች ይቺ ቀሚስ አሁን መድኃኒዓለምን አዲስ አበባ ከ10 ሺህ ብር በታች አታገኙትም ማለት ነው። እዚህ ዋጋ ግን እየተሸጠ ያለው በ3500 ብር ነው ማለት ነው። እና ማከፋፈልም ይቻላል። አዎ ማከፋፈልም ትችላለች። እንደገና ደግሞ ማች ለጓደኞች ማች ማሰራት ብትፈልጉ ራሱ በትዕዛዝ አንድ ላይ ማች አድርጋችሁ ወደ አረብ ሀገር ማስላክ ትችላላችሁ። ይቺን የመሰለች ውብ ቀሚስ ደግሞ ቀለል ያለች ሲምፕል የሆነች ማትከብዳችሁ ለማንኛውም ሰዓት የምትለብሷት በትዕዛዝ 7500 ብር ታገኟታላችሁ ማለት ነው። በትዕዛዝ ቢሆን የተመረጠ ነው። ምክንያቱም ልካችሁንና እንትናችሁን ምርጫችሁን መርጣችሁ በትዕዛዝ ቢሆን የተመረጠ ነው። እንደገና እዚህ ጋር ደግሞ ለልደት ሊሆን በሚያማምሩ ካባዎች አሉ። በጣም ነው የሚያማምሩት። ፎቶ ለምሳሌ ለምርቃት ይሆናሉ አይደለ? ለምርቃት፣ ለልደታችሁ፣ ለሰርጋችሁ ብትፈልጉ ካባዎች እዚህ ደብረ ብርሃን በተመጣጣኝ ዋጋ እነኚህ ማግኘት ትችላላችሁ ማለት ነው። እንደገና ደግሞ ልብሶች አሁን ለምሳሌ እነኚህ ይቺ የሴት ናት የወንድ ነው። ይቺ የወንድ እንደዚህ አይነት ደግሞ ማች ለሚስትና ለእህት ምናምን ማች ብትፈልጉ እነኚህን የመሳሰሉ ልብሶች አሉ። ደብረ ብርሃን ላይ ከአዲስ አበባ የበለጠ ውብ ልብሶች በተመጣጣኝ ዋጋ ታገኛላችሁ ማለት ነው። ይቺ ስንት ነው ዋጋዋ? ይቺ 5500 ብር ነው ዋጋዋ። ይሄኛውስ ይሄንን የመሰለ ቀይ ከለር የምትወዱ ሰዎች በጣም ቀይ የሚባል አይደለም፣ ወደ ቡኒ ወሰድ ያደርገዋል እና ይሄንን በ8000 ብር ታገኛላችሁ ማለት ነው። ራስሽንና እንትንሽ ሱቹን እንትን በይና አሳያቸው እንደዚህ እነኚህን የመሰሉ የአበሻ ቀሚሶች አሉ። እዚህ ጋር እነኚህን የመሰሉ አሉ። እዚህ ጋር በጣም የምታማምር ከለር ያላት አለች። እንዲሁም ይቺን የመሰለች የምታማምር ሲምፕል አሁን ፋሽን የሆኑ ሲምፕሎች ቀሚሶች ነው ያሉ። እንዲሁም ይቺ በጣም የምታምር ቀሚስ አለች እና በ0911 76 31 76 እየደወላችሁ ባላችሁበት ቦታ መላክ ትችላለች። ግዙ ማለት ነው። የባህል እንትንሽ ማን ነው ስሙ? ማርቆስ የሀገር ባህል ልብስ እየመጣችሁም ሆነ ባላችሁበት ማድረስ ይችላሉ። በእውነቱ እነኚህን የመሰሉ ቆንጆ ልብሶች ነው ያሉት። ጥምቀት ደርሷል። ለጥምቀታችሁ እንግዲህ ሸመት አድርጉ። በያላችሁበት በሀገር ውስጥም ሆነ በሀገር ውጭ ያላችሁ እህት ወንድሞቼ መልካም የጥምቀት በዓል እያልኩኝ ወዳችኋለሁ። በቀጣይ አሪፍ ቪዲዮ ይዤላችሁ ስትመጣ ወዳችኋለሁኝ። ባይ